እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ቃል ተጽፎባታል የመዳኛ ፊደል፣ ጥበብ የሚሞላ ጨለማን የሚሰቅ ለቃል ሥጋ መሆን ምክንያት ስለሆነች ቀርባችሁ ተማሩ ማርያም ፊደል ነች። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። አዲሱ ቃል ኪዳን ከላይ የተጻፈው በገሊላ ናዝሬት ገብርኤል ያበሰረው በማርያም እቅፍ ላይ ታገኙታላችሁ። የምስጢር መዝገቡን አንብቡ ገልጣችሁ። ወደ ቀድሞ ነገር እንመለስ።